بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على مبعوث رحمة للعالمين نبينا محمد وآله وصحبه أجمعين بمجمع على رجاء ديناتين راديو تاكتايوت السلام عليكم ورحمة الله وبركاته إخواني وأخواتي بزيه برنامجين يمنايو አይንን መቆጠብ ወይም غض البصر ስለሚለው ነው የምናየው ለምን ከተባለ አይንን እንደፈለግን የፈለገችውን ሁሉ እንድታይ ፈቀድንላት እንደሆነ አላህ Subhanahu Wa Ta'ala እንድናይ ፈቀደልን ነገር ብቻ ሳይሆን እንዳናይ የተከለከልነውንም ነገር ጭምር እያየች ከአላሁ Azza wa Jalla ጋር ስለምታጣላን እስልምና ሃይማኖት አይናችንን መቆጠብ እንዳለብንና ሙሐረማት የሆኑ ነገሮችን ላለማየት መጠንቀቅ እንዳለብን በተለያየ ቦታ በቁርአንም ይሁን በሐዲስ ተገልጿልና የምታውቁት ቢሆንም ዛሬ ለማስታወስ ያህል በዚህ ርዕስ ነው ተዘጋጅ የቀረብኩት አዩሃ الأحبة ዚና ወይም ዝሙት የሚባለው በሽታ ነቀርሳ መጀመሪያው ከአይን ነው አይን የምታመጣው ጣጣ ነው ወደዛ ዓለም ይዞን የሚገባው ስለዚህ አላህ Subhanahu Wa Ta'ala የሰጠንን አይንን የሚያክል ኒዕማ እሱም በሚያስቀይም መንደር ላይ ያዋል ነው እንደሆነ አላህ Subhanahu Wa Ta'ala ማመስገን ሲገባን አስከፍተናል ማለት ነው كما قال الله سبحانه وتعالى إن السمع والبصر والفؤاد كل أولئك كان عنه مسؤولا إلال إن السمع جوراتسو والبصر عيناتسو والفؤاد لبوناتسو كل أولئك كان عنه مسؤولا እያንዳንዱ አንዱ ሰውኩ በዚህ ችሮታይና በዚህ ስጦታይ ነገ የሰጠውህ ኒዕማ በምን ላይ አዋልከው እውነኔን በሚያስደስት ወይስ በሚያስከፋ ብዬ መጠየቄ አይቀሬ ነውና የዚያን እለት በእነዚህ ኒዕማዎች መጠየቃችሁ ስለማይቀር ተዘጋጅታችሁ ለምላሹ ራሳችሁን አዘጋጅታችሁ መምጣት አለባችሁ ብሏል ሱረቱ ኢስራ ላይ ስለዚህ አይን አላሁ Azza wa Jalla በነፃ ከሰጠን ኒዕማዎች ውስጥ አንዱ ናትና ይሄንን ኒዕማ አላህን በሚያስደስት መንደር ላይ ያዋልነው እንደሆነ ከአመስጋኞች እንመደባለን ካልሆነ ግን እሱን ካስከፉት እንመደባለን አላህ ይጠብቀንና اخواني واخواتي الله سبحانه وتعالى ነብያችን ሰለዋቱ ረቢ ወሰላሙ ዐለይሂ ወንድ ሙእሚኖችን ብቻ በሚመለከት አይናቸውን መቆጠብ እንዳለባቸው ሱረቱ አን-ኑር ላይ ሲገልጽ ምን ይላል أعوذ بالله من الشيطان الرجيم قل للمؤمنين يغضوا من أبصارهم ويحفظوا فروجهم ذلك أزكى لهم إن الله خبير بما يصنعون قل للمؤمنين مؤمنون بله بلاتشو يا محمد يغضوا من أبصارهم عيناتشون يفلقوتن هلو ما يتلباتشون عيناتشون انديقوتبو አስጠንቅቃቸው ويحفظوا فروجهم በልታቸውንም መጠበቅ ማለባቸው የፈለገውን ሁሉ መስራት የለበትም ذلك أزكى لهم አይኑን መቆጠቡ በልቱን ከሐራም መጠንቀቁ ذلك أزكى لهم እሱ ነው የነሱን ነፍሳቸውን ከፍ የሚያደርጋቸው ኢማናቸው እንዲጎለብት የሚያደርገው እሱ ነው በተቃራኒው ደግሞ አይኑን የፈለገውን ሁሉ እንዲያይ የሚፈቅድለት ዝሙትን ወይም ብልቱን የፈለገውን እንዲሰራ ልክ የሚያደርገው ከሆነ እለት ተእለት ኢማኑን እያጎደለው ነው የሚሄደው كما قال سبحانه نبي صلوات ربي وسلامه عليه لا يزني الزاني حين يزني وهو مؤمن ብለዋል የትኛውም ባሪያ ዝሙት በሚፈጽምበት ጊዜ አማኝ ሆኖ አይደለም ዝሙት የሚፈጽመው በል ምን አሉ ዑለማዎች ወደ ዝሙት ዓለም በሚገባ ጊዜ ከልቦናው ኢማኑን አላህ ንጥቅ አድርጎ ይወስድበታል ከዚያ ነገር ሲወጣና ተውበት ሲያደርግ ኢማኑን ይመልስለታል ምናልባት በዛ አለት ሆኖ የሞተ እንደሆነ አቂባው ተበላሸበት ማለት ነው ይላሉ ዑለማዎች
ይሄንን ጣጣ ምን አመጣው ከተባለ አይናችንን ሰበር ያለ ማድረግና የፈለግነውን እንድታይ መልቀቅ ነው الله سبحانه وتعالى إن الله خبير بما يصنعون أني أملاكاتشو إن أنتم مستروتن سرا رجم باكر مكتاتلاتشو هنينا عيناتشو هنكوتبو أمانيوشكو هناتشو بلوان وندوتسن بيشانو لا سيتوتشن ما يايزو من على الله عز وجل إزاو سورة إزاو آية لي أعوذ بالله من الشيطان الرجيم وقل للمؤمنات يغضضن من أبصارهن ويحفظن فروجهن لا أمانيوتشم سيتوتش بله بلاتشو يغضضن من أبصارهن عيناتشهن سبر درقو ويحفظن فروجهن سنبلتاتشهنم طبقوا يزيعني እናንተም አይናችሁንና በለታችሁን የጠበቃችሁ ጊዜ አማኞች ትሆናላችሁ ኢማናችሁ ይጎለብታል ይጨምራል ካልሆነ ግን ኢማናችሁ ይጎዳል አለና አያይዞ ሱራ ወይም አያ ረጅም ናትና አያይዞ ምን አለ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ትፍሊሁን ምናልባት እንደሰው ስህተታጣችሁምና በአይናችሁም ይሁን በበለታችሁ ወንጀል ልትሰሩ ትችላላችሁና ሰው ሆኖ ከወንጀል ራሱን መጠበቅ የሚችል የለምና ከተሳሳታችሁ እንኳን ወቱቡ ኢለላሂ ጀሚዓን ሁላችሁም ሴቱም ወንዱም ወንጀላችሁን ሰብስባችሁ ቁጥራችሁ ወደ አላህ Subhanahu Wa Ta'ala ተውበት አድርጋችሁ ተመለሱ ለዓለኩም ትፍሊሁን መዳንን የፈለጋችሁ እንደሆነ ይላል أيها الأحبة فلاهن የማይፈልግ في الدنيا والآخرة فلاهن የማይፈልግ ወይ መዳንን የማይፈልግ ማንንም የለም መብትው ምንድነው ወንጀል ያለ መስራት ብቻ ሳይሆን ወንጀል የሰራን እንደሆነ እንደሰው ተሳስተን ከዚያ ተውበት አድርገን መመለሱ ነውና ሁላችንም ወደ ተውበቱ ዓለም መፋጠን አለብን اخواني አይን የምታመጣው ጣጣ ተሰፍሮ ተቆጥሮ የሚያልቅ አይደለም ምክንያቱም ቀደም እንዳልኳችሁ የዝሙት መጀመሪያው አይን የምታመጣው ጣጣ ነው ነብያችን ሰለዋቱ ረቢ ወሰላሙ ዐለይሂ ምን አሉ كما رواه ابن عمر رضي الله عنهما من إلى نبياتنا صلى الله عليه وسلم إن الله كتب على ابن آدم حظه من الزنا الله سبحانه وتعالى ليانداندو يسولج من زمت يمسرات حظ ويم ادلو تصفوبتال بمعنى من مالتنا وكتباله ማለት ዝሙት እንዲሰራ ተጽፎበታል ማለት ሳይሆን እያንዳንዱ የሰውነት ክፍል ዝሙት በሚሰራበት ጊዜ ሰውየው ለእያንዳንዱ የሰውነት ክፍል ድርሻ አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ያላችሁ እንደሆነ አድረከ ذلك لا محاله ዝሙቱን ይፈጽመው እንጂ የፈጸመ እንደሆነ እያንዳንዱ የሰውነቱ ክፍል ድርሻውን አግኝቷል ከወንጀሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ أجايزوا من قالوا صلى الله عليه وسلم فزين العين يا عين الزم تاكو النظر حرام ودهنا نجر مملكتنا ስለዚህ አይንም ዝሙት ትሰራለች ማለት ነው ወዚነ اللسان የምላስ ደሞ ዝሙት المنطق መናገሩ ነው ስሜታል ነከበውኑ ነገሮች ላይ ወይንም ወደዛው በሚገፋፉ ነገሮች ላይ መናገርና ማውራት ነው والنفس تتمنى وتشتهي نفسيات منيالك تفلقالي تكجلالك والفرج يصدق ذلك أو يكذبه كزيادة مبلت ويتكبارا يادرقال وينم يستبابلنا كحرام راسون يكوتبال جن اياندان يسونة اكال درشا اللو بل حديث لاي الجم راسوا درشا اللات ጆሮም የራሱ ድርሻ አለው ልብም የራሱ ድርሻ አለው የሚል ሐዲስ አለ المقصود ايها الاحبه አይናችንን ሰበር ያላደረገን እንደሆነ አላህን የሚያስደስት ነገር ብቻ እንጂ አላህን ከሚያስቀይም ነገር አይናችንን ያልጠበቀን እንደሆነ
አይናችን የምታመጣው ጣጣ ወደ ጀሃነም ይዞን ሊወርድ ስለሚችል መጠንቀቅ ይኖርብናል ነው። አንድ ገጠመኝ ልንገራችሁ። አንድ እህታችን ሐፊዘሃ አላህ ከካናዳ ደወለችልኝና ምን ብላለችኝ? የገጠማትን በትዳር ዙሪያ የገጠማትን ጣጣና ገጠመኞቿን ስትነግረኝ አንዱ ለትዳር ጠየቀኝ አለችኝ። እሺ ለትዳር መጠየቁ አልহামዱሊላህ ኒዕማ። ለትዳር ጠየቀኝና ኦኬ ልጁ በጣም ይሰግዳል፣ ሙእሚን ነው፣ ቁም ነገረኛ ነውና ተመቸኝ፣ በቃ እሱ ማግባት አለብኝ ብዬ አምኜ ኦኬ ተስማማሁኝ አለኝ። እየኖርን ለምንድነው ማንገናኘው ምናምን ይለኛል አለኝ። መገናኘቱ ምንም ፋይዳ የለውምና ባይሆን አልኩት አንድ ቀን ባይሆን ሸሪዓ የሚፈቅድልንን መተያየት እንተያይና ከዛ በኋላ ካመንበት ከወሰንን ኢስቲኻራ ሰግደን ወደ ኒካሁ እንገባለን ብዬ አልኩት አለችኝ። እስከዛ ድረስ ምን አለበት አንዳንድ ጊዜ እየተገናኘን ሻይ ቡና ብንባባል ምን አለ ብሎ አለኝ። ለምን ሲባል ምን ችግር ያለው ብንገናኝ እንዴ ነው ችግር የሌለው ብዬ ስመላለሰው አኺራን ምን ብሎ አለኝ? አይ እኔ እንዲህ ከወንድ ጋር እየተገናኘሁኝ ወይም አንዳንድ ጊዜ ሻይ ቡና እያልኩ እየተጫወትኩኝ አላህን ማስቀየም አልፈልግም፣ ምክንያቱም ሰላት እሰግዳለሁኝና ካንተ ጋር ሻይ ቡና ብዬ ተጫውቼ ስሜትና ወነክ ነገር አውርቼ ከዛ ሰላት እንደብዬ ነው የምሰግደው ብዬ አልኩት አለችኝ። ምን ብሎ አላት? ምን አለበት እኛ እኮ ዝሙት ካላደረግን አንዳንድ ጊዜ እየተገናኘን በቃ ከዝሙት ውጭ የሆኑ ነገሮችን እኮ እየሰራን ብንቆይ ምን ችግር አለው ኒካህ እስክናስር ድረስ ብሎ አለኝ አለች። ምን ቀረ ታዲያ? በቃ ዝሙት ብቻ ቀረ ማለት ነው። ከዚያ ቀደም ያሉ ነገሮች ሁሉ እንዲሰራ ጋበዛት። የዚያኔ ምን ብላለች ልጅቷ? ሰላት ትሰግዳለህ ብዬ ጠየቅኩት አለች። አዎ እኔም እሰግዳለሁኝ እኮ አልኩት። ታዲያ ምንድነው ችግሩ? ካንተ ጋር ሌላ ነገር አድርጌ እንዴት ብዬ ነው ሙሰላይ ላይ ሰላት ልሰግድ የምቆመው ብዬ አልኩት። እንዲያውም አንተ ለትዳር ትሆነኛለህ ብዬ መርጬህ ነበርና ከዛሬ ጀምሮ ካንሰል አድርጌሃለሁኝ ብላለች። አያችሁ ለትዳር አምኖባት አምናበት ተስማምተው ወዷት ወዳው እለቱን ኒካህ ለማሳሰር ሲጠባበቁ የነበሩት እሱ ግን ራሱን መቆጣጠር አቃተውና አላህን የሚያስቀይም ቃል ተናገረ እሷን በፍቅር ለማሰር ብሎ አላህ ተቆጣውና ደግሞ ከሷ ልቦና ውስጥ ፍቅሩን አውጥቶ አላህ ዝግፍ አደረገና ከዛሬ ጀምሮ ካንሰል አድርጌሃለሁኝ ብላ ሰረዘችው። አላህ ይጠብቃትና እخوان ይሄ ነው ማዕሲያ የሚያመጣው ጣጣ። አይናችንን ያለ መስበር፣ ምላሳችንን ያለ መቆጠብ፣ ጆሮአችንን ያለ መጠበቅ የሚያመጣው ጣጣ ዓለማዊ ክስረታችን ያለምነው ነገር ስኬታማ ሳይሆን ይቀራል። ነብዩ ሰለላሁ ዐለይሂ ወሰለም اطلب الغناء بالنكاح ብለው አሉ። እናንተ ሰዎች ሆይ ኒካህ አድርጉና غناءን ወይም ሀብትን ፈልጉ። ኒካህ ያደረጋችሁ ጊዜ አላህ ሀብት ይለቅላችኋል አሉና سبب الفقر الزنا አሉ ለሐዲስ ላይ ለሰዎች ለሀብታቸው ወድቀት ወይም ለድህነት አንደኛው ሰበብ ዝሙት ነውና ተጠንቀቁት ብለው አሉ። ስለዚህ አይናችንም የሚሰራው ዝሙት እንደዚህ አይነት ኪሳራ ሊያመጣብን ይችላልና ልንጠነቀቅ ይገባል። ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ኢብኑ ዑመር ረዲየላሁ ዐንሁማ ባስተላለፉት ሐዲስ ላይ ምን ይላሉ? ያ ማዕሸረ المهاجرين እናንተ ከኔ ጋር ሂጅራ ያደረጋችሁ ሰዎች ሆይ خصال خمس اذا ابتليتم بهن አምስት ነገሮችን በእነዚህ በአምስት ነገሮች የተፈተናችሁ እንደሆነ ወአዑዙ ቢላሂ አን ትድሪኩሁን እነዚህ አምስት ነገሮች እናንተን እንዳያገኟችሁ አላህን ማጸንላችኋለሁ አላህ ይጠብቃችሁ ብለዋል። እነዚህ ከነዚህ አምስት ነገሮች ውስጥ አንዱ ምንድነው ያላችሁ እንደሆነ وذكر منها صلى الله عليه وسلم لم تظهر الفاحشة في قوم حتى يعلنوها ዝሙት የተንሰራፋ እንደሆነ ሐራም የተባዛ እንደሆነ ፋሂሻ የሚባለው ነገር
አላህን የሚያስቀይም ወንጀል በሙሉ ፋሂሻ በመባል ይታወቃል ከሚያስቀይሙ ወንጀሎች ውስጥ አንዱ ዝሙትና ከዝሙት ጋር ተያይዘው የሚመጡ የአይንም ይሁን የጆሮ ብሎም የምላስም ይሁን የእጅ ጣጣዎች ናቸውና ነብዩ ሰለላሁ ዐለይሂ ወሰለም ፋሂሻ ብለው ገለጿል حتى يعلنوا بها ያንን ነገር ደግሞ ተደብቀው ቢሰሩት ምንም አልነበረምና ተደብቀው ከመስራት ይልቅ ተደብቀው ሲሰሩ ከርመው ኢማናቸው እየሞተ ቀልባቸው እየደረቀ በሚመጣበት ጊዜ ገሃድ አውጥተው ዛሬ ዓለም ላይ ወይም በብዛት አውሮፓውያን ላይ እንደሚደረገው በገሃድ ዝሙትን ኢዕላን አድርገው በሚሰሩበት ጊዜ እሱም እርፍና ሆኖ ከዛ የሚቆጠብ ሰው ጅላጅል የሚባልበት ዘመን በሚመጣበት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢላ ፈሻ فيهم الطاعون በሽታ ይበዛባቸዋል ወልአውጃዕ ቁጥር ስሙ የማይታወቅ ማንን ይሄ ነው ተብሎ ሊዘረዘር የማይችል በሽታ ይበዛባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄን በሽታ لم تكن مضت في أسلافهم الذين مضوا ከዚህ ቀደም ያለፉ ሰዎች ላይ ታይቶ ተሰምቶ የማይታወቅ በሽታ መድኃኒት የሌለውን በሽታ አላህ ይለቅባችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን የምናየው የምንሰማው ይሄ ነው እخوان ከዛሬ 20 አመት ከዛሬ 30 አመት በፊት የደም ካንሰር የሚባል በሽታ ታውቁ ነበር የለም HIV የሚባል በሽታ ታውቁ ነበር የለም በብዛት አይታወቅም ነበር አሁን ነው መድኃኒት አልባ የሆኑ በሽታዎች እየበዙ ያሉት ምክንያቱም ምንድነው ከተባለ ፋሂሻ በገሃድ እየተሰራ ስለሆነ ايها الاحبه ለትዳር አስባታለሁ ለትዳር አስባኛለች የሚለው አባባል ይሄ ከአውሮፓውያን የወረስነው ለ3 አመት ለ2 አመት መታየት አለብን መታወቅ አለብን ከዚያም አልፎ ተርፎ ደግሞ ቀልበ ደረቅ የሆኑት መቀማመስ አለብን እስከሚለው ይኬዳል ይሄ በሸሪዓ ቦታ የሌለው ነውና አይናችንን እንቆጥብ የሚል ነበረ የዛሬው ደርሳችን አላሁ ዐዘ ወጀል በሰማነው የምንጠቀም አላህ ያድርገን አይናችንንም ብልታችንንም ጆሮአችንንም መላውን ሰውነታችንን አላሁ Subhanahu Wa Ta'ala ከሚያስቀይም ነገር እሱ ራሱ ይጠብቅልን እኛ ነብዩላህ ሙሳ አለይሂ ሰላም የፈሩትን የአይን ጣጣ እኛ ምን ደፍረው ከሆነ እሳቸው የማይድኑበትን ወይ እኔ አልድንበትም ብለው ያሰቡትን ነገር እኔ እንኳን ግድ የለኝም ራሴን የጠበቅኩ ሰው ነኝና ባይን ባላይን ግድ የለኝም ብለን በፊልሙ በተለያየ ነገር ላይ አላህን የሚያስቀይም ነገር ላይ የምንሰነብት ሰዎች ራሳችንን ልንመክርና ልንገስጽ ይገባል አላሁ ዐዘ ወጀል